ፍቅር ሲባል ብዙዎቻችን ወደ አእምሯችን የሚመጣው በፊልም ላይ የምናየው ተረት ተረት ነው። ነገር ግን በዝና በሀብትና በውዝግብ በተሞላው የጥበብ ዓለም ውስጥ ለ13 ዓመታት ጸንቶ የቆመ ትዳር ማግኘት ተአምር ነው። ቴዲ አፍሮና አምለሰት ሙጬ የኢትዮጵያ የጥበብ ንጉሥና ንግሥት ተብሎ የሚጠሩት እነዚህ ጥንዶች ላለፉት 13 ዓመታት ከካሜራ ጀርባ ምን አይነት ሕይወት አሳለፉ? ዛሬ በ13 ዓመት የትዳር ጉዟቸው ውስጥ ያልተሰሙ እውነታዎችን፣ የአምለሰትን መስዋዕትነትና የቴዲ አፍሮን የማይነገሩ የቤት ውስጥ ሚስጥሮች ይዘንላችሁ ቀርበናል። ይህን ቪዲዮ ሳታዩ የቴዲ አፍሮን ማንነት አውቃለሁ እንዳትሉ እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከ13 ዓመታት በፊት ነው። በወቅቱ ቴዲ አፍሮ በሙዚቃ ዓለም ላይ ከፍተኛ ዝና ላይ የነበረ ሲሆን አምለሰት ደግሞ በቁንጅናዋና በሞዴሊንግ ስራዎቿ ተወዳጅነትን አትርፋ ነበር። ብዙዎች እንደሚሉት ግንኙነታቸው የጀመረው በድንገት ሳይሆን በጥልቅ ወዳጅነት ነው። ቴዲ አፍሮ ለባለቤቱ አምለሰት ያለውን ክብር በዘፈኖቹ ውስጥ በተደጋጋሚ ገልጿል። ነገር ግን ትልቁ ጥያቄ ለአንዲት ሴት በኢትዮጵያ ትልቁ የሙዚቃ ኮከብ ተብሎ የሚጠራው ሰው ጋር በትዳር መኖር ምን ያህል ከባድ ሊሆን ይችላል? ዝናው፣ ጭንቀቱና የደጋፊዎቹ ጫና በትዳራቸው ላይ ያሳደረው ተጽዕኖ ምን ነበር? አምለሰት ሙጬ ስለ ቴዲ አፍሮ ስትናገር ሁልጊዜም የምትጠቅሰው አንድ ቃል አለ፣ ትዕግስት። ቴዲ አፍሮ ለጥበብ ያለው ፍቅር እጅግ ከፍተኛ በመሆኑ አዳዲስ አልበሞችንና የሙዚቃ ስራዎቹን በሚያዘጋጅበት ወቅት ለወራት ከቤተሰቡ ተለይቶ በሐሳብና በሥራ ሊወጠር ይችላል። በእነዚህ ጊዜያት አምለሰት ቤቱን የማስተናገድ፣ ልጆቹን የማሳደግና የቴዲ አፍሮን ስነ ልቦና የመጠበቅ ትልቅ ኃላፊነት ትወስዳለች። ቴዲ አፍሮ ስቱዲዮ ውስጥ ተረጋግቶ እንዲሰራ የአምለሰት ሚና የማይተካ ነው። ብዙዎች አምለሰት የቴዲ አፍሮ ስኬት የጀርባ አጥንት ናት ይላሉ። ብዙ ጊዜ ከካሜራ ጀርባ የምታለቅስባቸው፣ የምትጨነቅባቸው፣ ነገር ግን ለባለቤቷ ስትል በፈገግታ የምታልፋቸው ጊዜያት እንዳሉ አምለሰት ትናገራለች። ባለፉት 13 ዓመታት ውስጥ የቴዲ አፍሮና የአምለሰት ትዳር ብዙ ፈተናዎችን አልፏል። በማህበራዊ ሚዲያ ላይ በተደጋጋሚ ተለያዩ፣ ተጣሉ የሚሉ የውሸት ወሬዎች ሲናፈሱ ሰምተናል። ነገር ግን የእነሱ ምላሽ ሁልጊዜም ዝምታ ነው። አምለሰት በአንድ ወቅት እንደገለጸችው በትዳር ውስጥ አለመግባባቶች ቢኖሩም እነሱን በቤት ውስጥ የመፍታት ብስለት አላቸው። ቴዲ አፍሮም ቢሆን በቤት ውስጥ ኮከብ ሳይሆን ተራ ባልና አባት ነው። ልጆቻቸውን በሥነ ሥርዓት ለማሳደግ ያላቸው ቁርጠኝነት ለብዙ ጥንዶች ምሳሌ የሚሆን ነው። አሁን ላይ ቴዲ አፍሮና አምለሰት የሶስት ልጆች ወላጆች ናቸው። 13 ዓመታት ደስታን፣ ሐዘንን፣ ዝናንና ትችትን አብረው አሳልፈዋል። ቴዲ በዘፈኖቹ ውስጥ ፍቅር ያሸንፋል እንደሚለው ትዳሩም ለዚህ ትልቅ ማረጋገጫ ነው። ከካሜራ ጀርባ ያለው ቴዲ ለልጆቹ መጽሐፍት የሚያነብ፣ ማታ ማታ ተረት የሚነግርና የቤተሰቡን ሰላም ከዓለም ሁሉ ዝና በላይ የሚወድ ሰው ነው። አምለሰት ደግሞ የዚህ ሁሉ ሰላም ዘበኛ ናት። ይህ የ13 ዓመት ጉዞ በቃላት ከሚገለጸው በላይ ጥልቅ ነው። የቴዲ አፍሮና የአምለሰት ሙጬ ታሪክ የሚያስተምረን አንድ ትልቅ ነገር አለ። ዝነኛ ብቻ መሆን ሳይሆን ያንን ዝና ተሸክሞ ቤተሰብን ማጽናት ሌላ ታላቅ ጥበብ መሆኑን ነው። እናንተስ ስለ እነዚህ ጥንዶች ምን ትላላችሁ? የ13 ዓመት ጉዟቸው ለእነሱም ሆነ ለአድናቂዎቻቸው ምን ትርጉም አለው? በተለይ አምለሰት ለቴዲ ስኬት የምታደርገውን መስዋዕትነት እንዴት ታዩታላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የኢትዮጵያ ታዋቂ ሰዎችን ሕይወትና የጥበብ ሥራዎቻቸውን በቅርብ ማግኘት ይችላሉ። ስላዳመጣችሁ እናመሰግናለን።